ሰላም ጤና ይስጥልኝ። እንዴት ሰነበታችሁ የዩቲዩብ ተከታታዮች? ዛሬ ደግሞ እንደተለመደው በሌላ በአዲስ ቪዲዮ ወይም ደግሞ በአዲስ የወንጀል ታሪክ መጥቻለሁኝ። አብራችሁን ቆዩ። መልካም ጊዜ። የዛሬ ባለ ታሪካችን የ38 ዓመቷ ክሪስታል ማክዶናልድ ትባላለች። እቺ ባለ ታሪካችን የምናየው ዛሬ እንዴት ነው ወንጀሉ የተፈጸመባት፣ ማን የፈጸመባት፣ እንዲሁም ደግሞ መፍትሄ እንዴት ተሰጠው፣ የዚህ ወንጀል ፍርዱስ እንዴት ነበረ፣ ማን ነው ወንጀሉን እንደዚህ ያደረገውና እንዴት ተቀነባበረ የሚለውን እናያለን። መጨረሻ ላይ ደግሞ ፍርዱ እንዴት ነበረ፣ ዳኞችስ ምን ያህል ጊዜ ወሰዱ ለዚህ ፍርድ ለመስጠት የሚለውን እናይበታለን። በዚሁም ደግሞ እኔን ለመርዳት ሰብስክራይብ ብታደርጉኝ ደስ ይለኛልኝ። አብራችን ቆዩ፣ ቤተሰብ እንሆንላለሁኝ። መልካም ጊዜ። ባለ ታሪካችን ክሪስታል የሁለት ልጆች እናት ስትሆን የሴትና የወንድ ማለትም የ5 ዓመትና የ8 ዓመት የልጆች እናት ነበረች። እናም እቺ ባለ ታሪካችን በትዳር ውስጥ ለ10 ዓመት ቆይታለች። ማለትም በ2007 ነበር ያገባቸው። ከዛ ከ2007 በኋላ ፍቺ የፈጸመችው ደግሞ 2017 ላይ ነበር ማለት ነው። ትዳር ለ10 ዓመት ሂዷል ማለት ነው፣ ዘልቋለኝ። በዚህ 10 ዓመት ውስጥ 2 ልጆችን ማፍራት ችለዋለኝ፣ የ5 ዓመትና የ8 ዓመት ልጆችን ማለት ነው። ነገር ግን አብረው መሆን ስላልቻሉ ወይም ደግሞ ነገሮች ወደ ጥሩ ወዳልሆነ መንገድ ይሄዱ ስለነበረ ሊለያዩ ይችለዋል ማለት ነው። ከዛም ከድሮ ባለቤቷ በ2017 ከተፋታች በኋላ ከሌላ ሰው ጋር ትተዋወቃለች ማለት ነው። ይሄም የተዋወቃችው ሰው የጌጣጌጥ ይሰራል እንዲሁም ይሸጣልና ከሱ ጋር ነበር ጓደኝነት የጀመረችው እንደ አዲስ ማለት ነው። የክሪስታል በጣም የታወቀች ከብዙ ጓደኞች አሏት፣ በጣም ተግባቢ እና ደስተኛ ደስ የምትል ሰው ነበረች። ስትሰራው የነበር ለ10 ዓመት ያክል የሆስተስ ስራ ነበረ። ከዛ ስራዋ ላይ ስትወጣ ምን መስራት ጀመረች? የሪል ስቴቶች ተወካይ ሆና መስራት ጀመረች፣ ወይም ደግሞ ማርኬቲንግ ማኔጀራቸው ምናምን እንደዚህ አይነት ስራዎችን ትሰራላቸው ነበር፣ አብራ ከነሱ ጋር ማለት ነው። ከብዙ ሪል ስቴቶች ሰዎች ጋር ትሰራ ነበር። ከዛም ውስጥ አንደኛው አጎቷ ነበረ። አጎቷ በጣም የሚወዳትና ለረዥም ጊዜ ያሳደጋተኝ ቤተሰቧ ነው። ማለትም ቤተሰቦቿን ያጣቸው በ11 ዓመቷ ነበርና ገና በልጅነቷ ነበር ቤተሰቦቿ እናቷም አባቷን ያጣቻቸው። ከዛ ጊዜ ጀምሮ ከአጎቷ ጋር ነበር መኖር የጀመረችው እና ከዛ ጊዜ ጀምሮ ከአጎቷ ጋር በጣም ለየት ያለ ግንኙነት ነበራተኝና ሆስተስነቷ ካወጣች በኋላ ከአጎቷም ጋር ከተለያዩ የቢዝነስ ሰዎች ጋር ስራ ትሰራ ነበር ማለት ነው። እናም በ2017 ላይ ማለት ነው በአንደኛው ቀን ላይ ክሪስታል ትጠፋለች። ክሪስታል የጠፋችበት መንገድ ደግሞ ምንድን ነው? ይሄ ታሪክ ላይ የሚያደርገው ከሌላዎቻችን ታሪኮች የጠፋችበት ቀን ከተማዋ ወይም ደግሞ ሀገሯ ወይም ደግሞ ቴክሳስ ማለት ነው። ቴክሳስ ደቡባዊ ቴክሳስ የሚባለው አካባቢ ላይ በጣም ከባድ የሆነ አውሎ ንፋስ ይነሳል። በጣም አውሎ ንፋሱ ጎርፍ ያለው ሄሪኬን ነው። በጣም ከባድ የሆነ አውሎ ንፋስ እና ያን ንፋስ እንትንን የቀላቀለ ነበር፣ ጎርፍን የቀላቀለ ነበርና በጣም ብዙ ሰዎች ምን እያደረጉ ነበረ? ራሳቸውን ለማዳን በጣም እየተጣጣሩ ነበረ። ከቤት ላለመውጣት እቃዎችን እየገዙ ነበረ፣ ምግቦችን እየገዙ ነበርና መንግስትም ለ5 ቀን ወይም ለ6 ቀን የሚቆይ የነፋስ አውሎ ንፋስ ስላለ ይሄንን ከቤታችሁ ናችሁ እንድታሳልፉ በሚልበት ሰዓት ነበር የጠፋችው ማለት ነው ክሪስታል። ይሄንን በነበረበት ሰዓት ስትጠፋ ግን ቤተሰቦቿ ማለትም አጎቷ ሪፖርት አድርጓል ማለት ነው። እሷ እንደሌለች ሪፖርት ያደርጋል ፖሊሶች። ፖሊሶች በጣም አዳጋች ይሆንባቸዋል እሷን ለመፈለግ። በዚህ ላይ አብዛኛው ሰዎች ቤታችሁ ተቀመጡ ተብለዋለኝ፣ ወይም ደግሞ ለቤታቸው ለመቀመጥ የሚያስፈልጋቸውን ነገሮች በሙሉ ስቶር ላይ እየሄዱ እየገዙ ነበርና በዛ ላይ ደግሞ ይሄ ንፋሱ ምናምኑ እየጀማመረው ነበርና በጣም ከብዷቸው ነበረ ለመፈለግ። እሷን ወጡ መፈለግ አይቻልም፣ ከዛ ደግሞ ምንም ማግኘት አይቻልም እና ለተከታታይ ለ5 ቀናቶች ይሄ ነገር ይቀጥላል። እነሱ ግን ካሉበት ቦታ ላይ ሆነው ይፈልጓታል ማለት ነው፣ በካሜራዎች እንዲሁም አልፎ ደግሞ አንዳንዴም እየወጡ እሷ የት እንደሄደች እየፈለጓት ነበር ማለት ነው። ይሄ እንደዚህ እንዳለ በውስጥ ፖሊሶቹ 3 ሰዎችን ይጠረጥራል ማለት ነው። ይሄን ጉዳይ ማን ሊያደርግ ይችላል ብለው ጥርጣሬ ውስጥ ያስገባሉ ማለት ነው። እና በጣም ብዙ ወንጀሎች ሲሰሩ ያው እንደተለመደው ያው እንደምናውቀው ከአካባቢ ያሉ ሰዎች ናቸው በጣም ተጠርጣሪ የሚሆኑት እና ለእሷ ሞት ወይም ደግሞ ሞት ለማለት ይከብዳል፣ ጠፍታለች ስትሄዱ እና መጥፋቷም
ምክንያት ሊሆን ይችላል። ወይም ደግሞ ይሄ ነገር ከጠፋችና በዚሁ የሚቀጥል ከሆነ ተጠያቂ ሊሆን የሚችለው ማን ነው ብለው ሲሰሩ ወይም ደግሞ ሲፈልጉ 3 ሰው ያስቀምጣሉ ማለት ነው። አንደኛው የልጆቿ አባት ለ10 ዓመት አብራ የኖረችው የድሮ ባለቤቷ ይሆናል ማለት ነው። ሁለተኛ ደግሞ በጣም የሚወዳት በጣም የሚንሰፈሰፍላት አጎቷ ማለት ነው። ሶስተኛ ደረጃ ላይ ያለው ደግሞ አሁን ያለው የቅርቡ እጮኛ ወይም ደግሞ ቦይፍሬንዷ። ይሄንን 3 ተጠርጣሪዎች ፖሊሶች ሊስት ያደርጉና ይይዟቸዋል ማለት ነው። ይህን ሊስት እያደረጉ እንደያዙ እነሱ እሷን መፈለግ ይጀምራሉ ማለት ነው። እና እነዚህ 3 ሰዎች በእሷ መጥፋት በጣም ሳፖርት ያደርጓቸዋል፣ ይፈልጓቸዋል። በተለይ ደግሞ የድሮ ባለቤቷ በጣም ነበር ሳፖርት እያደረጋቸው የነበር ለፖሊሶቹ ማለት ነው። እሷን ለማግኘት በጣም ይፈልጋል። በጣም የሚፈልጉት ኢንፎርሜሽን በጣም ይሰጣቸው ነበርና ሁሉም በእንደዚህ አይነት መልኩ አክሰስ ያደርጓቸው ነበረ፣ ይፈልጓቸው ነበረ፣ ይጠሯቸው ነበር። ወደ ቢሮም እየመጡ አስተያየታቸውን ወይም ደግሞ ከነሱ የሚፈልጉትን ጥያቄ እየመለሱ ይሄዱ ነበር ማለት ነው፣ ከአጎትየው ጨምሮ። እናም ይሄ እንደዚህ እንዳለ በጠፋች በ3ኛው በ4ኛው ቀን መኪናዋ ይገኛል ማለት ነው። መኪናዋ ሲገኝ ያገኙተኝ ከመኪናዋ ላይ መኪናዋ አልተዘጋም፣ ክፍት ነው የተገኘው። በተጨማሪ ደግሞ ቁልፏ እዛው ውስጥ ነው ያለ ማለት ነው። እናም ፖሊሶች ይሄንንም እንዲሁም በተጨማሪ ደግሞ ስልኳ፣ ክሬዲት ካርዷ፣ ኤቲኤሞቿ፣ ኤቭሪቲንግ ነገሮች እየተንቀሳቀሱ አልነበሩም። ምንም እንቅስቃሴ አይደለም። ሁለተኛ ደግሞ መኪናዋ ክፍት ሆኖ ቁልፏ እዛው ሲገኝ በህይወት እንደሌለች እየጠረጠሩ መምጣት ጀመሩ ማለት ነው። ክርስቲያን ለመጨረሻ ጊዜ የታየችው ከአዲሱ ፍቅረኛዋ ቤት ወጥታ ልጆቿን ለማምጣት ከድሮ ባለቤቷ ስትሄድ የሚያሳይ ቪዲዮ ብቻ ነው ለመጨረሻ ጊዜ ያላቸው ማለት ነው። ምንድነው ልጆቿን ለማሳደግ ከድሮ ባለቤቷ ጋር የጋራ ኃላፊነት ተሰጥቷቸዋል እና የሆነ ጊዜ ከእሷ ጋር የሆነ ጊዜ ደግሞ ከእሱ ጋር ነው የሚሆኑት ልጆቿ። አሁኑ ካለው ከፍቅረኛዋ ጋር ቆይታ እዛ በኋላ ነው ወደ ድሮ ባለቤቷ ልጆቿን ለማምጣት ሄደችው። በዛ መሀል ነው የጠፋችው እና ለመጨረሻ ጊዜ አሁን ላላት ፍቅረኛዋ ቴክስት እንደላከችለት ያበቃው ማለት ነው የሷ። እናም ይሄንን ይዘው ነው ፖሊሶች ሲፈልጓት የነበረው። ከዛም ይሄን ነገሮች ሲደራረቡባቸው መኪናዋ እዛው ሲገኝ ቁልፉ እና መኪናዋ የተገኘበት ቦታ ንፋሱና ጎርፉ ስላለ ተንቀሳቅሶ ነው የተገኘው። የሆነ ያክል ቦታዎች ከነበሩት ወይም ደግሞ ፓርክ ከተደረገው ቦታ ላይ ተንቀሳቅሶ ነው የተደረገው። ግን ማንና እንዴት እንዳደረገ ለማወቅ በጣም ከባድ ነበር የነበረው። አውሎ ንፋስና ጎርፎች በጣም ከባድ ነበሩ። ግን በዚህ መሀል እንኳን ሆኖ ፖሊሶች አልተዋትም፣ በጣም እየፈለጓት ነበረ። እንደዚህም በጎ አድራጊዎች ፈላጊዎች እንደዚሁ ተሰባስበው እየፈለጓት ነበረ፣ ግን ፍንጭ ማግኘት አልቻሉም። የሚገርመው በጣም ለየት የሚለው ማንም ራሱን ለማትረፍ ብሎ ወይም ደግሞ ከቤቱ ቁጭ ብሎ አልተዋትም። እሷን በእንደዚህ አይነት ውጥረትም ሆኖ ፖሊሶችም ሰዎችም አንዳንድ ሰዎችም በደንብ እየፈለጓት ነበርና ግን ምንም ማግኘት አልቻሉም። እንዲሁም ፖሊሶች በሌላ በተጨማሪ ጊዜም ምን ያደርጓሉ? አጎቷንም የሆኑ ፍቅረኛዋንም እንዲሁም ደግሞ የድሮ ፍቅረኛዋን እየጠሩ ይጠይቋቸዋል ማለት ነው። እንዲህ እያደረጉ በየጊዜው እየጠየቁ ሲሄዱ አንዳንዶችን ማውጣት ይጀምራሉ። ኦኬ ይሄ አይደለም፣ ይሄ በዚህ ምክንያት አይደለም፣ ይሄ በዚህ ምክንያት አይደለም እያሉ ከተጠርጣሪነት እያወጧቸው ይመጣሉ ማለት ነው። ከዚህም ውስጥ ተጠርጣሪነት የወጣው አጎትየው ነው። አጎትየው በጣም ሰፍሰፍ ስለሚልና ስለሚወዳት ነበር እነሱ ምናልባትም እንደዚህ ኦቨር አክት እያደረገ ያለ ስለገደላት ሊሆን ይችላል ብለው ነበር ያሰቡት የነበረው። ግን ስለሚወዳት ሁሌም ቀንም ማታም በተለይ ጧት ላይ ቴክስት ሳታደርግለት ወይም ሳትደውልለት ስለማትቀር ከነበራቸው ግንኙነት ስላሳደጋት ከነበረው ፍቅር አንጻር ነበርና እንደዛ ሲሆን የነበረው። ከአንዳንድ እይታዎች በኋላ እሱን ከተጠርጣሪነት ያወጡታል ማለት ነው። እንዲሁም በተጨማሪ አሁን ያላትን ፍቅረኛ እንደዚሁ በተመሳሳይ መንገድ ከተጠርጣሪነት ይወጣል ማለት ነው። ነገር ግን የመጨረሻው የሆነው የድሮ ባለቤቷ እዛው ላይ ይቀራል ማለት ነው። ምንድን ያዩተኝ ቪዲዮዎች ሳዩተኝ በደንብ አሁን ለወንጀል ሲፈጸም በደንብ እንደዚህ ባደጉት ሀገሮች በጣም ግብአት ነው የሚሰጣቸው ወይም የሚታያቸው ወይም ደግሞ መጀመሪያ ላይ የሚያዩትኝ የመንገድ ካሜራዎች ወይም ደግሞ የሱፐር ማርኬት ካሜራዎች ወይም ደግሞ የሆቴሎች ካሜራዎች ናቸው። እና በዛም አማካኝነት ሲያዩ አንደኛ የማደያ ላይ
መኪናው ከተገኘበት አካባቢ ምንድነው የተገኘው? እሱ እዛ አካባቢ ላይ ማደያ ላይ ሄዶ ቆሻሻዎችን አንዳንድ ነገሮችን ሲጥል አይተዋልኝ። በተጨማሪ ደግሞ ከሱ ቤት 12 ደቂቃ ምናምን የሚሄድ አካባቢ ነው መኪናዋ ጠፍቶ የተገኘው ማለት ነው። በተጨማሪም እንዲሁ ከዋልማርኬት ላይ ሂዶ ሳይክል ሲገዛ ያ ሳይክል ደግሞ በሌላ ፐርፐዝ ላይ ሲጠቀምበት በእሷ በጠፋችበት ቀን የሚያሳይ ነገሮችን ያሉ ማለት ነው። ይህን ወደሱ ለማቀራረብ ይገደዳሉ። ነገር ግን እርግጠኛ አይደሉም። ምክንያቱም ኮንክሪት የሆነ ማስረጃ ወይም ደግሞ በትክክል እሷን ልትጠፋ ማድረግ ወይም ደግሞ መግደል ወይ ደግሞ ሌላ ነገር ፕሩፍ የሚያደርግ ነገር ማየት አልቻሉም። ስለዚህ ምርመራቸውን ይቀጥላሉ ማለት ነው። በየቀኑ እንደዚህ እንዳለ እንደሄዱ ልክ በ14ኛው ቀን ማለት ነው እሱ ወደ የሚጠየቅበት ወደ ፖሊሶች ይጠሩታል ድጋሜ ማለት ነው። እና ሁሌም እንደሚሉት ከሆነ ፖሊሶች ይመጣል ለ5 ሰዓት ወይም ለ4 ሰዓት አብሮ ከፖሊሶቹ ጋር ለወራ ሊተባበራቸው በጣም ሳፖርቲቭ ነበር አሉ እና ይረዳቸው ነበር ነው። ይሄዳል፣ የተለመደ ነው። ለ4-ለ5 ሰዓት ከፖሊስ ጣቢያ ይቀመጣል ማለት ነው። አብሮ ይፈልጋል እንደማለት ነው። ያናዙታል ማለት ነው ፖሊሶች። ማስረጃ ነው ያጡ እንጂ እሱ እንደሆነ በደንብ እያወቁ ነበረ። ሲያናዙተኝ እዛው ላይ እውነታውን ይናገራል። እሱ ነገሮችን እንደፈጸመ ወይም ደግሞ እሱ እሷን እንድትጠፋ እንዳደረገ እዛው ላይ ይናገራል ማለት ነው። ይህም የተናገረበት ምክንያት ምንድን ነው? እሱ እንደሚለው ከሆነ በቃ እንደሚወዳት እንደሚያፈቅራት ፍቅሩ ገና እንዳልወጣለት ወይም ደግሞ በቃ ሳይፈልጉ እንደተለያዩ አይነት ነገር ነው የተናገረው እና ከአዲሱ ከፍቅረኛዋ ጋር እንድትሆን ፈቃደኛ እንዳልሆነ ነው የተናገረው። እናም በዚህ ሳያስበው ነገሮች ገፋፍተውተኝ እንደገደላት ማለትም እንደሚለው ከሆነ እሱም እንዳመነው ማለትም እንደ ፍርድ ቤት እንደተናገረውም እንደዚህ ከኋላዋ መጦ ሲያንቃት ከዛ በኋላ ሰውም እንደፈራች ተናግራ ግን ከትንሽ ደቂቃዎች ወይም ከትንሽ ሰከንዶች በኋላ እሷ መንቀሳቀስ ታቆማለች እና ሳላስበው ነው ከኋላዋ ሲይዛት እንዲሁ የሞተችብኝ ብሎ ነው ሊያብራራ የቻለው። ሌሎች ደግሞ ፖሊሶች ወይም ደግሞ አቃቤ ሕጎች ደግሞ ምንድን ነው ያሉትኝ? ይሄ ዴፊኒትሊ አስበውበትኝ እሷ ደስተኛ እንደሆነች ስላየ ከሌላ ሰው ጋር መሆን እንድትሆን ስለማይፈልግ ነው እንደዛ ያደረገው፣ ሆን ብሎ አቅዶበት ነው የገደላተኝ ብለው ደግሞ ተከራክረዋልና እንደዛ ብሎ በዛን ሰዓት ይናዘዛል ማለት ነው፣ ይናገራል። እናም ይህን ካደረገ በኋላ ከተናገረ በኋላ ስላመነ ወደ ፍርድ ቤት ይሄዳልኝ። በዛም በተጨማሪ በዛውን ሰዓት ባመነበት ሰዓት ቦታውን ይጠቁማቸውና ሂደው የእሷን አንዳንድ አካላትን ማግኘት ችለዋል። በጎርፍ የተወሰደው ምንም ቦታው ራቅ ብሏል። ብቻ ግን ቦታውን አግኝተውታኝ እሷን አካሏን ማግኘት ችለዋል ማለት ነው። እሱን ከተናገሩና ከጠቆማቸው በኋላ እና ከ15 ቀን በኋላ መፍትሄ ሊያገኝ ችሏል ማለት ነው። ይሄንን ወንጀል ማለትም እሱ ስላመነ ፍለጋው ከ15 ቀን በኋላ ቆሟል። ከዛ በኋላ ምንድነው የተደረገው? የእሱ የፍርድ ውሳኔዎችን ቀጠሮዎችን ነበር ሲያዝ የነበረው። ይሄም ፍርድ ቤቱ ብዙም አልቆየም በዚህ ክርክር ላይ፣ ምክንያቱም ራሱን አምኗለኝ። ራሱ ወንጀለኛ ራሱ እንደገደላት እንዳጠፋት እንደሰወራተኛ አምኗል። ለ3 ሰዓት ተኩል ብቻ ነው ክርክሩ የቆየው። እናም ይሄ ክርክር ከቆየ በኋላ ራሱን እንደ ማቅለያ አድርጎ ሳላስበው ነው እንዲህ ከኋላ ይዣት ነው ምናምን ማለት ነበረ እንደ ማቅለያ የተናገረው እሱ ለዳኞች። ነገር ግን ሌሎች ደግሞ ጠበቃዎች ደግሞ አይ ነው ሆን ብሎ ነው እንደዚህ አድርጎ ነው በአንድ ጸጥ እንድትል አንቋት እየተደረገው እና ፍርዱ ከፍ እንዲሌላቸው ነበር የጠየቁት። በዛም መሰረት ዳኛዎቹ ጥፋተኛ እንደሆነ ወስነው ለ50 ዓመት ጽኑ እስራት እንዲታሰር ወይም ደግሞ ለ50 ዓመት ፍርድ እንዲፈረድበት አድርገዋል ማለት ነው። እናም ቢያንስ እንኳን ለ25 ዓመት በትክክል እዛ እስር ቤት ውስጥ እንደሚያሳልፍ ወይም ደግሞ እንደሚታሰር እርግጠኛ ናቸው ማለት ነው፣ ፖሊሶችም እንደተናገሩት ከሆነ። እና ይሄ የወንጀል ታሪክ ምንድነው የሚያሳየው? አሁን እንደተናገረችው ከሆነ ወይም ደግሞ ሌሎቹ እንደተናገሩት ከሆነ የእሱ ከዚህ በፊት የወለዳተኝ ከሌላ የወለዳት ልጅ አለች እና እሷ ነች አሁን ኃላፊነቱን የያዘችው የሁለቱን ልጆች ማሳደግ። እናም በተጨማሪም ስትናገር እንደነበረው ከዚህ በፊት ከተጋቡ ከ1 ዓመት በኋላ ለመፋታት አስበው እንደነበረ፣ ነገር ግን ከዛ በኋላ ተስማምተው ቀለል አድርገው ኑሮዎችን መቀጠል እንደጀመሩ፣ ግን ሆኖም እዛም በኋላ ያሉት ቁርሾችን በእሱም በኩል የሚመጡ መገጫጨቶች ነበሩና ይሄ ትዳር
እንዲፈርስ ያደረጉ በሁለቶችም የሚመጣው የነበረ ግጭት ነው ብላለች። እሷም ስታይ ስለነበረ ማለት ነው። እና ይሄ ግጭት መጨረሻ ላይ ብሎ ወደ ሞት ወስዷቸዋል ማለት ነው። እና ያለ እድሜዋ ሞታለች ወይም ደግሞ ተቀብራለች ወይም ደግሞ ራሷን አጥታለች። እሱ ደግሞ ለረዥም ጊዜ እስር ቤት እንዲያሳልፍ ተደርጓል ማለት ነው። በመሀል ደግሞ ልጆቹ ያሳዝናሉ በጣም ማደግ የሚችሉ ወይም ደግሞ ልጆቹ እንደ ሁሌም እንደምናገረው የሚያድርባቸው የተጽዕኖ በጣም ከባድ ነው። እናም የእሱ ልጅ ማለትም እህቶቿን ወንድሞቿን ለማሳደግ ተገዳለች ማለት ነው። ገና ከልጅነቷ ያን ያህል ትልቅ ልጅም አይደለችም። ከልጅነቷ ኃላፊነት ወስዳለች ማለት ነው። የእነዚህ ልጆች አሳዳጊ ለመሆንና እናቶች አባቶች በቃ ያላቸውን ሪሌሽንሽፕ ለቤተሰቦቻቸው ለልጆቻቸው ከጎናቸው ላሉ ሰዎች እያሰቡ ጥሩ ቢያደርጉት በጣም መልካም ነው። እና እነዚህ ሰዎች የሚያሳዝን ታሪክ ላይ ነው ያየነው ዛሬ። ሁላችንም ያለንን ነገሮች ሪሌሽንሽፓችንን ጥሩ ለማድረግ ብንሞክር የተሻለ ነው እና ይሄ ሰው እሷን ብቻ አይደለም የጎዳው ራሱን እስር ቤት ውስጥ ለመኖር ተገዷል። እንዲሁም ደግሞ ልጆቹን ያለ ወላጅ አስቀርቷቸዋል ማለት ነው። እና በነበራቸው ግንኙነት ጥሩ ትዳር 10 ዓመት አሳልፈው ግን የእሷን ደስታ አለመመኘት ጥሩም ያልሆነ መጨረሻ አሳይቶታል። እና ሁላችንም ከዚህ መማር ያለብንን ነገር እንማራለን ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ሰብስክራይብ እና ላይክ እንዲሁም ኮሜንት እንድታደርጉ ጠይቃለሁ። መልካም ጊዜ። ቻው